ሰላም ዛሬ ቀለል ያለ ሪጋቶኒ ፓስታ ቱና ሰላድ እንስራ። በመጀመሪያ አትክልቶቻችንን እናዘጋጃለን። ሽንኩርት እንደዚህ ምስሉ ላይ እንደምታዩት አድቀን እናዘጋጃለን። በመቀጠል ቲማቲማችንን ዳይስ ወይም በትናንሹ ከትፈን እናዘጋጃለን። ኩከምበር ልክ እንደ ሽንኩርቱና እንደ ቲማቲሙ በደንብ አድርገን እናደቅና አዘጋጅተን እናስቀምጣለን። አንድ የፈረንጅ ቃሪያ ልክ እንደ አድቀን እሱንም እናስቀምጥ። በመጨረሻም ሴለሪ ቆርጠን እናስቀምጣለን። በአማርኛ ስሙን የምታውቁ ካላችሁ ኮመንት ላይ አስቀምጡልኝ። ለፓስታ ውሃ የሚሆን እናፈላለን። ትንሽ ጨው እናደርግና አማስለን ለተወሰነ ደቂቃ ውሃው እስኪፈላ እንተወዋለን። ፈላን 3/4 ፓስታ ጨምረን ከ10 እስከ 15 ደቂቃ እናበስላለን። አሁን ፓስታችን አልደንቴ ሆኖ ደርሶልናል። ፓስታችንን አውጥተን እናጠልላለን። በስተመጨረሻ ጎድጓዳ ሳህን ላይ ቅድም ያዘጋጀነውን ቲማቲም፣ ሳለሪ፣ በቆሎ፣ የፈረንጅ ቃሪያ፣ ሽንኩርት፣ ቱና ከዛን ቱናችንን ከአትክልቶቹ ጋር በደንብ አድርገን እናዋህደዋለን። አሁን ፓስታችንን እንጨምርና በደንብ አድርገን ከግብአቶቹ ጋር እናቀላቅላለን። በመጨረሻም ፓስታው ለምናቀላቅለው ሶስና ፌዳ ቺዝ እንጨምርና በማንኪያ በደንብ አድርገን እናቀላቅለዋለን። አሁን የቱናና የመኮረኒ ፓስታችንን አሳምረን እናቀርባለን።